እስቲ ቁም ብላችሁ አስቡ። ዛሬ የምታደርጉት ማንኛውም ውሳኔ ወይም የምትፈሩት ማንኛውም ነገር ወይም ደግሞ የምትተማመኑበት ማንኛውም ነገር ሌላም ነገር ትልቁን ድርሻ የሚወስደው የልጅነታችሁ አስተዳደጋችሁ እንደሆነ ታውቃላችሁ? ብዙዎቻችን ልጅና ቆሎ ሲታሹ አባባሉን እናንተው ጨርሱት ወይም ኮሜንት ላይ አስቀምጡት። ነገር ግን እንደዚህ በሚል ባህል ነው ያደግነው። በእርግጥ ግን ዱላ ልጅን ያንጻል ወይስ ውስጡን ይሰብራል? ዛሬ በዚህ ቪዲዮ ልጆቻችሁ ነገ እናንተን እንዲመስሉ ሳይሆን የተሻለ ሰው እንዲሆኑ የምትረዱበትን ሳይንሳዊና ሞራላዊ መንገዶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቪዲዮ ውስጥ የምናያቸው ሐሳቦች አስተሳሰባችሁን ሙሉ በሙሉ ሊቀይሩ ይችላሉ። እንኳን ወደ ኬጂ እውቀት ኬጂ ናውሌጅ ዩቲዩብ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ሁለት ልጆችን ላስተዋውቃችሁ። ስማቸው አቤልና ሳሙኤል ይባላሉ። በእነ አቤል ቤት ውስጥ ሕግ አለ። ሕጉም እንዲህ ነው። አቤል የቤት ስራውን ካልሰራ ይገረፋል፣ ዕቃ ካጠፋ ይደበደባል እና የመሳሰሉት። አቤል አባቱን ሲያይ የሚሰማው ስሜት የፍቅር ስሜት ሳይሆን በምን ምክንያት ልመታ እችላለሁ የሚል ትልቅ ስጋት ነው። አቤል ዛሬ ሲታይ ጎበዝ ተማሪ ሊመስል ይችላል። ነገር ግን በውስጡ ምን እየተፈጠረ እንደሆነ አስተውላችኋል? በሌላ በኩል ደግሞ የነ ሳሙኤል ቤትን እንመልከት። ሳሙኤል ጥፋት ሲያጠፋ እናቱ ቁጭ አርጋው ይህን በማድረግ ምን የተጎዳ ነገር አለ ብላ ትጠይቀዋለች። ሳሙኤልንም ጥፋቱን እንዲረዳውና ኃላፊነቱን እንዲወስድ ታደርገዋለች። ከ20 ዓመት በኋላ አቤል ስኬታማ ቢዝነስ ነበረው። ነገር ግን ሁልጊዜ ጭንቀት ከውስጡ አይጠፋም። ለምን ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። ከጠየቃችሁኝ አይቀር ምክንያቱን ልንገራችሁ። ምክንያቱም በልጅነቱ ወላጆች ወይም አሳዳጊዎች ሲያሳድጉት ስህተት በሰራ ቁጥር ይገርፉት ስለነበረ ነው። ዛሬም ቢሆን ስህተት በሰራ ቁጥር በውስጡ ያ የሕፃንነቱ ቅጣት ይመጣብኛል ብሎ ያስባል። ሳሙኤል ደግሞ እንደ አቤል ሁሉ ስኬታማ ቢዝነስ ነበረው። ነገር ግን ስህተት ሲሰራ አይደነግጥም፣ ደግሞም ጭንቀት በውስጡ የለም። ይልቁኑ ስህተቱን እንዴት ላስተካክለው ብሎ ያስባል። ምክንያቱም ልጅ እያለ ወላጆቹ ወይም አሳዳጊዎቹ ሲያሳድጉት ስህተት ሲሰራ የሚቀጡት ሳይሆኑ ስህተቱን እንዲመረምር የሚረዱት ነበሩ። ጥናቶችም እንደሚያሳዩት በሚገርም ሁኔታ እንደዚህ ያሉ ሁለት አይነት የልጆች አስተዳደጎች የወደፊት ስኬታቸው ላይ የሰማይና የምድር ልዩነት እንዳለ ነው። ለምን ልጆችን መቅጣት አይሰራም ወይም ልጆችን በተገቢ መንገድ አያስተካክልም? ብዙዎቻችን ልጆችን መቅጣት ባህሪያቸውን ያስተካክላል ብለን እናምናለን። ነገር ግን እንደተመለከትነውም እናም ሳይንሱም የሚለው ሌላ ነው። ቅጣት ባህሪን አያስተካክልም፣ ይልቁንም ትክክለኛው ባህሪ እንዳይታይ ይደብቀዋል እንጂ። ልጆችን መቅጣት ለምን እንደማይሰራ እስኪ እንመልከት። የመጀመሪያው ችግር ልጆች ለምን አጠፋው ብለው ከማሰብ ይልቅ ጥፋታቸው እንዳይያዝ እንዴት ልደብቀው በማለት ማሰብን ይጀምራሉ። ምክንያቱም በቅጣት ምክንያት የሚደርስባቸውን ሕመም ስለሚፈሩት። በዚህም ምክንያት የመዋሸትን ጥበብ ይማራሉ። በነገራችን ላይ ልጆች የሚዋሹባቸው ምክንያቶች ማወቅ ከፈለጋችሁ ልጆች ለምን ይዋሻሉ በሚል ርዕስ ከዚህ በፊት የተሰራ ቪዲዮ ስላለ ከላይ የመጣውን የካርድ ሊንክ በመጠቀም ማየት ትችላላችሁ። ሁለተኛው ችግር ልጆችን ስንቀጣቸው በውስጣቸው ቂም ይወለዳል። ቂም ደግሞ በጉልምስና ወቅት ወደ አመጽ ወይም ወደ ከፍተኛ መገለል ስሜት ይለወጣል። በመምከር ውስጥ ግን የልጁን የችግር ፈቺነት ክህሎቱን እናሳድጋለን። እሺ፣ አሁን ልጆችን መቅጣት ጥሩ እንዳልሆነ ካየን ወይም ካወቅን እንዴት ውጤታማ መካሪ መሆን ይቻላል? በነገራችን ላይ መምከር ማለት ልጅን ያለ ስርዓት መልቀቅ ማለት አይደለም። ስርዓት ወይም ዲሲፕሊን ለልጆ በጣም አስፈላጊ ነው። ነገር ግን ወላጆች ልጆቻችንን እንዴት ስርዓት መያዝ እንችላለን ወይም
እንዴት ውጤታማ መካሪ መሆን እንችላለን የምትሉ ከሆነ የሚከተሉትን 3 ደረጃዎች ተከተሉ። አንደኛ፣ የመዘዝ ህግ ናቹራል ኮንሲኩዌንስስ። ይህ ማለት ለምሳሌ ልጁ የሚጫወትበትን ዕቃውን ካልሰበሰበ ትመታለህ ከማለት ይልቅ ዕቃን ካልሰበሰብክ ነገ መጫወት አትችልም በሉት። እናም ካልሰበሰበ ደግሞ በእርግጥም መጫወቻውን በማንሳት የተናገሩትን ይተግብሩ። ሌላ ምሳሌ እንያ። ልጁ ምግብ እየተጫወተ ከደፋ መምታት ሳይሆን ያፈሰሰውን ምግብ አብሮ እንዲያጸዳ ማድረግ። ከዚህም የተነሳ ልጁ ኃላፊነትን ይለማመዳል። ሁለተኛ፣ ስሜትን መረዳት አንደርስታንዲንግ ኢሞሽንስ። ልጁ ጥፋት ሲያጠፋ ለምን ይሄን አደረክ ብሎ መጠየቅ። ምክንያቱም ምናልባት ልጁ ትኩረትን ፈልጎ ሊሆን ይችላል። ሶስተኛ፣ አርአያ መሆን ቢንግ ሮል ሞዴል። ለምሳሌ እናንተ የጨዋችሁ ልጃችን አትጩ ብትሉት ትርጉም የለውም። ልጆች የሚሰሙትን ሳይሆን የሚያዩትን ነው የሚከተሉት። ስለዚህ ልጁ ጥፋት ሲያጠፋ ከመጮህ በፊት ለ5 ሰከንድ ይተንፍሱ። ይህም መጀመሪያ እናንተ እንድትረጋጉ ያደርጋቸዋል። ከዛን ዝቅ ብላችሁ በተረጋጋ መንፈስ የልጃችሁን አይን እያያችሁ አውሩ። ይህ አብሬ ነኝ፣ ነገር ግን ድርጊትህ ስህተት ነው የሚል መልእክት ለልጆቻችሁ ያስተላልፋል። በነገራችን ላይ ንዴት ነገሮችን በግልጽ የማስረዳት ጠላት ነው። ውድ ወላጆች፣ ልጆቻችን የኛ ነጸብራቅ ናቸው። ዛሬ የምንዘራባቸው ፍቅር ወይም ፍርሃት ነገ በትልቅነታቸው ይታጨዳል። ዱላ ለጊዜው ዝም ያሰኝ ይሆናል፣ ምክር ግን ለዘላለም ይገነባል እላለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ተመሳሳይ ትምህርቶችን ለማግኘት ሰብስክራይብ ያድርጉ። ለሌሎች ወላጆች በማጋራት ወይም ሼር በማድረግ የልጆችን ሕይወት እንታደግ። የእናንተ አንድ ላይክ ዩቲዩብ ይህንን ቪዲዮ ለሌሎች ወላጆች እንዲያሳይ ይረዳዋል። ስለዚህ ላይክ ማድረጋችሁን አትርሱ። ለመማማር ያህል እናንተ ያደጋችሁት በዱላ ነው ወይስ በምክር? ያደረሰባችሁንም ተጽዕኖ ጭምር አሁኑኑ ኮሜንት ላይ አጋሩን። በሚቀጥለው ቪዲዮ እስከምንገናኝ ለልጆቻችሁ መምህር እንጂ አስፈሪ አትሁኑ እያልኩ በዚሁ ሰናበታችኋለሁ። ቸር ሰንብቱ። ሰላም ለኢትዮጵያ ልጆች።